A man was shot by law enforcement along the National Mall. And the White House was briefly locked down as authorities investigate. Another security scare just blocks from the White House, and minutes after Vice President Vance's motorcade had passed through. Battalion 6 was called for the shooting off of King Street and Madison Drive Northwest. U.S. Secret Service investigating an officer-involved shooting near the Washington Monument and the National Mall. ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ ዛሬ በአሜሪካ መዲና ዋሽንግተን ዲሲ በሚገኘው የዋይት ሃውስ አካባቢ የተከሰተውን አስደንጋጭ የተኩስ ልውውጥና ተከትሎት የመጣውን ከፍተኛ የደህንነት ስጋት ዝርዝር መረጃ ይዘንላችሁ ቀርበናል። በትላንትናው ዕለት ሰኞ ግንቦት 4 2026 ከሰዓት በኋላ በዋይት ሃውስ አቅራቢያ በሚገኘው ዋሽንግተን ሞኒመንት አካባቢ አንድ ታጣቂ ግለሰብ በሴክሬት ሰርቪስ አባላት ላይ ተኩስ በመክፈቱ አካባቢው ለተወሰነ ጊዜ በከፍተኛ ድንጋጤ ተውጧል። እንደ አሜሪካ የደህንነት መረጃ ከሆነ ክስተቱ የተጀመረው ከሰዓት በኋላ 9 ሰዓት ተኩል አካባቢ ሲሆን ሲቪል ልብስ የለበሱ የሚስጥር ጥበቃ ወኪሎች በዋይት ሃውስ የውጭ ቅጥር ግቢ አካባቢ ጥበቃ እያደረጉ ሳለ አንድ ጥርጣሬ የፈጠረ ግለሰብ ተመለከቱ። ይህ ግለሰብ በልብሱ ውስጥ መሳሪያ መደበቁን የገመቱት የደህንነት አባላቱ ዩኒፎርም የለበሱ የጥበቃ አካላት ግለሰቡን እንዲያነጋግሩት ጠሩ። ሆኖም ግለሰቡ ፖሊሶቹ ወደሱ በቀረቡ ጊዜ መሮጥ ጀመረ። በሩጫ ላይ ያለ ደግሞ በድንገት መሳሪያውን አውጥቶ ወደ ደህንነት አባላቱ ተኩስ ከፈተ። የጥበቃ አባላቱ ወዲያውኑ ምላሽ በመስጠት ወደ ግለሰቡ ተኩሰዋል። በዚህ የተኩስ ልውውጥ ወቅትም ግለሰቡ በጥይት ተመቶ የቆሰለ ሲሆን በአቅራቢያው የነበረ አንድ ታዳጊ ወጣትም በጥይት ተመቶ ቆስሏል። እስካሁን ባለው መረጃ በዚህ ጥቃት ሕይወቱ ያለፈ ሰው አለመኖሩ የተገለጸ ሲሆን ነገር ግን ተኳሹ ግለሰብ በከፍተኛ ሁኔታ ቆስሎ ወደ ሆስፒታል ተወስዷል። ይህ ግለሰብ ሕክምና እየተደረገለት ቢሆንም የወንጀለኛው ማንነትና አሁን ያለበት የጤና ሁኔታ በዝርዝር አልተገለጸም። በክስተቱ ወቅት በአጋጣሚ በአቅራቢያው የነበረ ታዳጊ ወጣትም ጥይት መቶት የነበረ ቢሆንም ሕይወቱ ግን ለአደጋ የሚያጋልጥ እንዳልሆነና በሆስፒታል ክትትል እየተደረገለት እንደሆነ የሚስጥር ጥበቃ ምክትል ዳይሬክተር ማቲው ኩዊን ገልጸዋል። ክስተቱን ተከትሎ ዋይት ሃውስ ወዲያውኑ በከፊል ዝግ ወይም ደግሞ ሎክዳውን እንዲሆን የተደረገ ሲሆን በግቢው ውስጥ የነበሩ ጋዜጠኞች በፍጥነት ወደ ሚዲያ ማሳወቂያ ክፍል ወይም ብሪፊንግ ሩም ተወስደው እንዲቆለፍባቸው ተደርጓል። የሚስጥር ጥበቃ ክፍል በሰጠው መግለጫ የጥበቃ አባላቱ ወዲያውኑ እርምጃ መውሰዳቸውንና ግለሰቡ ወደ ዋይት ሃውስ ግቢ ውስጥ ለመግባት አለመቻሉን አረጋግጠዋል። ዓላማው ምን እንደሆነና ዋይት ሃውስን ወይንም ፕሬዝዳንቱን ኢላማ አድርጎ እንደሆነ ወደፊት በሚደረገው ምርመራ የሚታወቅ ይሆናል ሲሉ ማቲው ኩዊን ተናግረዋል። Plainclothes officers and agents that consistently patrol the outer perimeter of the White House complex identified a suspicious individual that appeared to have a firearm. They called in support from our marked uniformed Secret Service police to make contact with that individual. Upon making contact, that individual fled briefly on foot, withdrew a firearm, and fired in the direction of our agents and officers. They returned fire and engaged. That individual was hit. He's since been transported to the hospital. I have no comments on his condition. I can tell you that at least only one bystander was hit by the suspect. That individual, it's a juvenile, did not sustain any life-threatening injuries, but he's also receiving treatment at the hospital. Whether or not it was directed to the president or not, I don't know, but we will find out. I can confirm with you it was uniformed Secret Service police officers. በጥቃቱ ወቅት ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ የነበሩ ሲሆን ፕሬዝዳንቱ ከጥቃቱ ጥቂት ቀደም ብሎ ከአነስተኛ የንግድ ተቋማት ባለቤቶች ጋር ስብሰባ እያደረጉ ነበር። ጥቃቱ ሲከሰትም ምንም አይነት ጉዳት ሳይደርስባቸው በደህንነት አባላት ጥበቃ ሲደረግላቸው ቆይቷል። በተጨማሪም ምክትል ፕሬዝዳንቱ ጄዲ ቫንስ ጥቃቱ ከመከሰቱ ጥቂት ደቂቃዎች በፊት በሞተር ሳይክል ታጅበው በዚያው አካባቢ አልፈው እንደነበር ተዘግቧል። ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከተፈጸመ በኋላ በሰጡት አጭር አስተያየት የምስጢር ጥበቃ አባላትን አመስግነው የደህንነት አባላቱ በጣም ፈጣንና ደፋር ናቸው በማለት ስራቸውን አድንቀዋል። ትራምፕ አክለውም ይህ ሁኔታ ስብሰባቸውን እንዳላስተጓጎለውና ስራቸውን እንደቀጠሉም አያይዘው ገልጸዋል። ይህ ጥቃት የተፈጸመው ከሳምንት በፊት በዋሽንግተን ሂልተን ሆቴል በተደረገው የዋይት ሃውስ የጋዜጠኞች የራት ግብዣ ላይ ከተከሰተው ተመሳሳይ የደህንነት ችግር በኋላ መሆኑ የአሜሪካን የደህንነት አካላት በከፍተኛ ንቃት ላይ
እንዲሆኑ አድርጓቸዋል። በወቅቱ የነበረው ተኳሽ ኮል ቶማስ አለን የተባለ ግለሰብ እንደነበር የሚታወስ ሲሆን የትላንትናው ጥቃት ከሱ ጋር ግንኙነት ይኑረው አይኑረው እስካሁን አልታወቀም። በአሁኑ ወቅት የዋሽንግተን ዲሲ ፖሊስ እና የሚስጥር ጥበቃ ክፍል በጋራ በመሆን ጉዳዩን በጥልቀት እያጤኑት ይገኛሉ። በአካባቢው ያሉ መንገዶች ለተወሰኑ ሰዓታት ተዘግተው የቆዩ ሲሆን አሁን ግን ሁኔታው ወደ ቀድሞ መረጋጋት ተመልሷል። ውድ የሳሚ ዩቲዩብ ቻናል ተከታታዮች አብራችሁን ስለቆያችሁ ያመሰገንን። እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ግብዣችን ነው። ጤና ይስጥልን።